የታይሮይድ ወይንም ከእንቅርት ጋር የተያያዙ ነገሮችን በተመለከተ መጠንቀቅና መራቅ ያለባችሁ 4 የምግብ አይነቶች፣ በተለይም ደግሞ ዝቅተኛ ሆርሞን ያላችሁ ሃይፖታይሮይዲዝም የሚባለው ካላችሁ ማለት ነው መጠንቀቅ ያለባችሁ የምግብ አይነቶችን ነው የምነግራችሁ። በአንደኛ ደረጃ ካሳቫ የሚባለው ወይንም ይሄ የቆጮ ወይነት የመሳሰሉ ምስሉ ላይ የምታዩት የምግብ አይነት ማለት ነው። በሁለተኛ ደረጃ ደግሞ የጎመን ዝርያዎች በአጠቃላይ ያው እነ ጥቅል ጎመን ሊሆን ይችላል። የጎመን ዝርያዎችን መራቅ ይጠበቅባቸዋል። በሶስተኛ ደረጃ የማሽላ እንደዚሁም ደግሞ እነ ዳጉሳ የመሳሰሉ እነኚህ ምስሉ ላይ የምታዩት የምግብ አይነቶች መራቅ ይጠበቅባቸዋል። በተጨማሪም የሶይ ወይንም ደግሞ የአኩሪ አተር ዘይቱም ሊሆን ይችላል ፍሬውም ሊሆን ይችላል ማለት ነው። እነኚህን መጠንቀቅ ይጠበቅባቸዋል። ምናልባት ከነኚህ መራቅ የማትችሉ ከሆነ መጠኑን ቀንሳችሁ መብላት፣ ስትበሉም ደግሞ በደንብ አብስላችሁ መጠቀም ማለት ነው። አመሰግናለሁ።